የዓለም የነዳጅ ዋጋ ቀንሷል። ጠቅላይ ሚኒስትሩና ምክትላቸው በምርጫው አሸንፈዋል ተብሏል። የ17 ዓመት ታዳጊ አታሎ የደፈረው ወጣት በእስራት ተቀጥቷል። የሰባ እንደርታ ወረዳ ፍርድ ቤት በዋስ እንዲፈቱ የወሰነላቸው አዛውንት አሁንም እስር ቤት መሆናቸው ተገልጿል። የሚሉና ሌሎችንም ጉዳዮች ይዘናል። አብራችሁን ዝለቁ። በአሜሪካና ኢራን መካከል ለወራት የዘለቀውን ጦርነት ለማስቆምና የሆርሙዝ ሰርጥን ለመክፈት ያለመ ጊዜያዊ ስምምነት መፈረሙን ተከትሎ የዓለም የነዳጅ ዋጋ ቀንሷል። እንደ ሮይተርስ ዘገባ የተፈረመው ስምምነት በአቅርቦት ላይ የነበረውን ስጋት በማቃለሉ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $78.66 ሆኗል ተብሏል። በሌላ በኩል ጦርነቱ ባይቆም በአንድ ወር ውስጥ የነዳጅ ክምችታችን ያልቅ ነበር ሲሉ የአሜሪካው ፕሬዝዳንት ትራምፕ ተናግረዋል። ትራምፕ ከኢራን ጋር ያለውን ጦርነት ከማቆም ውጪ ሌላ ምርጫ አልነበረም፣ ዝም ብለን ኢራንን ማጥቃት ብንቀጥል ኖሮ በ4 ሳምንት ውስጥ የነዳጅ ክምችታችን ያልቅ ነበር ሲሉ አጭር ምላሽ ሰጥተዋል። ይህም አደገኛ ቀውስ ሲፈጥር ነበር፣ ያለን አማራጭ ጦርነቱን ማቆም ነው ብለው መልሰዋል። የሰባ እንደርታ ወረዳ ፍርድ ቤት ሰኔ 10 ቀን 2018 ዓ.ም የ76 ዓመቷን አዛውንት ወይዘሮ አህዛ ህሉፍን በ5000 ብር ዋስ እንዲፈቱ ቢወስንም ፖሊስ የፍርድ ቤት ትዕዛዙን ባለመቀበል አሁንም በእስር ላይ እንዳቆያቸው ታውቋል። አዛውንቷ ሰኔ 8 ቀን 2018 ዓ.ም ከመኖሪያ ቀበሌያቸው ተወስደው የታሰሩት አዲስ ነው በተባለው የምህተ አዋጅ ተከሰው ነው። አክሰስ ፎር ሂውማን ራይትስ ኤንድ ሶሻል ጀስቲስ የተባለው የሰብአዊ መብት ተሟጋች ድርጅት ባደረገው የህግ ክርክር ፍርድ ቤቱ ክሱን ውድቅ በማድረግ በአስቸኳይ በዋስ እንዲፈቱ ወስኖ ነበር። ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን በመተው አዛውንቷን በእስር አቆይቷቸዋል። ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ በተወዳደሩበት ምርጫ ክልሎች አሸንፈዋል። ጠቅላይ ሚኒስትር አብይ አህመድ ለፓርላማ በተወዳደሩበት ምርጫ ክልል ማሸነፋቸውን ምርጫ ቦርድ ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ለፓርላማ በተወዳደሩበት ጎማ 2 ምርጫ ክልል ማሸነፋቸውን ምርጫ ቦርድ ይፋ አድርጓል። በምርጫ ክልሉ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ፣ ኢዜማና ነጻነትና እኩልነት ፓርቲ ተወዳድረው ነበር ነው የተባለው። በክልሉ ከፍተኛ ድምጽ ያገኘው ብልጽግና ነው። በተጨማሪም በአማራ ክልል ባህር ዳር ከተማ ምርጫ ክልል ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አሸንፈዋል ብሏል ምርጫ ቦርድ። በሌላ በኩል የሰባተኛው ጠቅላላ ምርጫ ይፋዊ ውጤት ሰኔ 14 ቀን ይገለጻል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ ከተካሄደው ምርጫ እስካሁን 723 የምርጫ ጣቢያዎችን ውጤት ማጽደቁን አስታውቋል። ቦርዱ ባወጣው መግለጫ ካጸደቃቸው መካከል የከፍተኛ የመንግስት የሥራ ኃላፊዎች ውጤቶች ይገኙበታል ነው የተባለው። በዚህም መሰረት በጎማ 2 ምርጫ ክልል የተወዳደሩት የወቅቱ ጠቅላይ ሚኒስትር አብይ አህመድ ከተመዘገቡ 108725 መራጮች መካከል 106028 ድምጽ በማግኘት ለህዝብ ተወካዮች ምክር ቤት መቀመጫ አግኝተዋል ተብሏል። በተጨማሪም በባህር ዳር ከተማ ምርጫ ክልል የተወዳደሩት የወቅቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ከተመዘገቡት 183350 መራጮች ውስጥ 168787 ድምጽ በማግኘት አሸንፈዋል ነው የተባለው። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ሙሉ ይፋዊ ውጤትን ሰኔ 14 ቀን 2018 ዓ.ም ይፋ እንደሚያደርግ አስታውቋል። የ17 ዓመት ሴት ልጅ ቡና ፊልኝ ብሎ አታሎ አስገድዶ የደፈረው ግለሰብ በእስራት ተቀጥቷል። በዱራሜ ከተማ አስተዳደር የ17 ዓመት ልጅ ቡና ፊልኝ በማለት አታሎ ወደ ቤት ካስገባ በኋላ አስገድዶ የመድፈር ወንጀል የፈጸመው ግለሰብ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጣ የዱራሜ ከተማ የመጀመሪያ ፍርድ ቤት በዛሬው ዕለት በዋለው ችሎት ወስኗል። ከሳሽ የዱራሜ ከተማ አስተዳደር ሴቶችና ህጻናት አቃቢ ህግ ተከሳሽ አቶ ብሩክ አበበ አንሼቦ ሲሆኑ የዱራሜ ከተማ ፖሊስ የወንጀሉን ሂደት በጥልቅ አጣርቶ ለአቃቢ ህግ አስተላልፏል። ጥፋተኛው በኢፌድሪ የወንጀል ህግ ቁጥር 620/2 እዝባር ሀ ላይ የተመለከተውን የህግ ድንጋጌ በመተላለፍ በሴት ልጅ ላይ የሚፈጸም የግብረ ስጋ ድፍረት በደል ወንጀል መፈጸም በሚል ክስ ተከሷል። ተከሳሽ እንዲከላከል ቢፈቀድለትም በቂ መከላከያ ማቅረብ አለመቻሉንና ከሳሽ ግልጽ የሐኪም ማስረጃ ማቅረብ መቻሉ በውሳኔው ዝርዝር ተካቷል።
በዚሁ መሰረት የዱራሜ ከተማ የመጀመሪያ ደረጃ ፍርድ ቤት በዛሬው ዕለት በዋለው ችሎት በሴት ልጅ ላይ አስገድዶ በደፈረው በተከሳሽ በአቶ ብሩክ አበበ አንሽቦ ላይ በኢፌድሪ የወንጀል ሕግ ቁጥር 62 ህዝባር ቁጥር 2 ህዝባር ሀ ላይ የተመለከተውን የሕግ ድንጋጌ በመተላለፍ ጥፋተኛ ነው ብሎታል። በዚህም መሰረት ግለሰቡን ያስተምራል፣ ሌሎችንም ያስጠነቅቃል በማለት የዱራሜ ከተማ የመጀመሪያ ደረጃ ፍርድ ቤት በዛሬው ዕለት በዋለው ችሎት አቶ ብሩክ አበበ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጣ ወስኖበታል። ውድ ቤተሰቦቻችን ለሰዓቱ የነበሩን መረጃዎቻችን ያደመጣችኋቸው ናቸው። ሽርሽር ኢትዮጵያን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። ከወደዳችሁት ለወዳጆቻችሁ አጋሩ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን። በሌላ መሰናዶ እስከምንገናኝ ፈጣሪ ቸሩን ያሰማል።